ዓለም ላይ ክርስቶስን የሚከተሉ ወይም ክርስቲያኖች ነን የሚሉ በጣም በሺህ የሚቆጠሩ አብያተ ክርስቲያናት ወይም ዲኖሚኔሽንስ አሉ። ከነዚህ ሁሉ መካከል የክርስቶስ የሆነችው ቤተክርስቲያን የትኛዋ መሆኗን በምን እናውቃለን? ክርስቶስ ራሱ ስለዚህ ጉዳይ ምን ብሏል? ምናልባትም በአንዳንድ አገሮች የተወለዱበት ሁኔታ ያደጉበት አገር ስለ ክርስቶስ ለመስማት ክርስቲያን ለመሆን እድል የማይሰጥ ሁኔታ ላይ የተወለዱ ሰዎችስ መጨረሻቸው ምንድን ነው የሚሆነው? ምንም ሳያውቁ ወይም ሳይማሩ ሌሎች ያገኙትን እድል ሳያገኙ በሌሎች ላይ የሚፈረደው ፍርድ እነሱ ላይ ይፈረዳል። የክርስቶስ የሆነችውን ትክክለኛይቱን ቤተክርስቲያን በምንድን ነው የምናውቃት? በቤተክርስቲያን ታሪክ ትምህርታችን ዛሬ በሰፊው የምንመለከተው ይህንን ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ማለት ነው ደቀ መዛሙርቱን አንድ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን ይሉታል? እንግዲህ ክርስቶስ በምድር ላይ በነበረ ጊዜ ራሱን ከሚጠራበት ስም አንዱ የሰው ልጅ የሚለው ነው። የእግዚአብሔር ልጅ ከሚለው ይልቅ የሰው ልጅ ብሎ ራሱን መጥራት ይመርጥ ነበር እና ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ይሄ እንዲሁ ስናየው ከላይ ይሉኝታን እንደሚያስፈልግ ነው የሚያሳየው። ሰው ምን ይለኛል ማለትም ክርስቶስ ራሱ ብሏል። አሁን ክርስቶስ ሳያውቅ ቀርቶ አይደለም፣ ሰው ምን እንደሚለው ያውቃል፣ እንደሚያስበው ሁሉ ያውቃል። ግን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል አሉ። እውነትም ሕዝቡ ኤልያስ ተመልሶ ይመጣል የሚል ትንቢት ስላለ ክርስቶስ የኤልያስ ድጋሚ መምጣት ነው ወይም ራሱ ኤልያስ ነው ብለው የሚያስቡ ሰዎች ነበሩ። የለም ሙሴ ከሞት ተነስቶ መጥቶ ነው የሚሉ ሰዎች ነበሩ። መጥምቁ ዮሐንስ ደግሞ ከተገደለ በኋላ ነው ይሄ ንግግር እንግዲህ እየተነገረ ያለው። ከተገደለ በኋላ ሄሮድስ መጥምቁ ዮሐንስ ከሞት ተነስቶ ድጋሚ መጥቶ ነው እያለ ያወራ ነበር፣ ይፈራ ነበር። ስለዚህ መጥምቁ ዮሐንስ ነው ይሉሃል፣ እንዲህ ነው ይሉሃል ብለው ነገሩት። ነግረውት ሲጨርሱ ክርስቶስ ምን አለ? እናንተስ ማን ትሉኛላችሁ? ይሄ በጣም ወሳኝ ጥያቄ ነው። በነገራችን ላይ ክርስቶስን እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል የሚለውን ሲያጠና የሚውል ሰዋል። አንተ ማን ትለዋለህ ነው ወሳኙ ጥያቄ። ሌሎች ማን እንደሚሉት ማወቅ እውቀት አይደለም። ከመካድ ወይም ከመሳሳት ሊያድን ይችላል። እሺ ሌሎች እንዲህ ይሉታል፣ ነገሌ እንደዚህ እምነት ተከታዮች ክርስቶስን እንደዚህ ይሉታል፣ እናንተስ እኔን ማን ትሉኛላችሁ የሚለው ጥያቄ በጣም ወሳኝ። ብዙ ሰዎች የሌሎችን ሲያጠና የራሱን እምነት አያውቅም እና ይህን ጥያቄ ሲያቀርብ ከሐዋርያት መካከል ሁልጊዜም ለጥያቄም ለመልስም ለእምነትም ለክደትም የሚቀድመው የሌለ አለ፣ ቅዱስ ጴጥሮስ። ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ይህንን ቃል ተናግሮ ሲጨርስ ጌታ በጣም ተደሰተ። የዮና ልጅ ስምዖን ሆይ ይህንን በሰማይ ያለ አባቴ እንጂ ሥጋና ደም አልገለጸልህም። ስለዚህ እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ በግሪክ አለት ማለት ነው፣ ድንጋይ ማለት ነው። ስለዚህ አንተ ጴጥሮስ ነህ፣ በዚህች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻ ሰጠሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል አሉ። ስለዚህ የጴጥሮስ መልስ በጣም ክርስቶስን አስደስቶታል። ተናግሮ ሲጨርስ ግን ምንድን ያለው? አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ። ክርስቶስ ቤተ ክርስቲያኔ ብሎ የሚጠራት ቤተ ክርስቲያን የትኛዋ ነች? ቤተ ክርስቲያንን እሰራለሁ አላለም። ቤተ ክርስቲያኔን፣ የኔን ቤተ ክርስቲያን ነው ያለው። ክርስቶስ የኔ የሚላት ቤተ ክርስቲያን የትኛዋ ቤተ ክርስቲያን ነች? በምንድን ነው የምናውቃት? መለያችን ምንድን ነው? እዚሁ ንግግር ውስጥ አሉ እያንዳንዶቹ ሐሳቦች። በመጀመሪያ የጴጥሮስ ምስክርነት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ንግግር ነው የእምነታችን መሰረት ወይም የክርስትናችን መሰረት ማለት ነው። አሁን ጴጥሮስን አለት ነህ ያሰኘው ራሱ ጴጥሮስ አለት ሆኖ ወይም በጴጥሮስ ላይ ብቻ የሚሰራ ነገር ኖሮ አይደለም። እሱን እመጣበታለሁ። ግን ዋነኛ የጴጥሮስ አለት የተባለው የጴጥሮስ ትምህርት ነው። ምን የሚለው ትምህርት? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይህን ተናግሮ ሲጨርስ ጌታ ምን አለው? ይህን ሥጋና ደም አልገለጸልህም፣ በሰማይ ያለው አባቴ ነው አለ። ስለ ክርስቶስ ያለንን እውቀት፣ ስለ ክርስቶስ ያለንን ግንዛቤ ከሁለት አቅጣጫ ነው የምናገኘው። አንደኛው ከሥጋና ደም ነው፣ ከምርምር ነው፣ ከመጽሐፍት ከንባብ የተለያዩ ቪዲዮዎች ከማየት ሪሰርች ከማድረግ የምናገኘው ስለ ክርስቶስ የምናውቀው እውቀት አለ። ሁለተኛው በሰማያት ያለ አባቴ ገለጠልህ ያለው ማለት ነው፣ ከእግዚአብሔር የሚገኝ ነው። አንዳንድ ሰዎች ልብ ብለን ስናያቸው በጣም ስለ ክርስትና የሚያውቁ ግን የማያምኑ ሰዎች አሉ። በደንብ መጽሐፍ ቅዱስን በልቼዋለሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጠይቀኝ አንድ ነገር የሚሉ ግን እምነት የሌላቸው ሰዎች አሉ። ለምን? ይህንን እውቀት ሥጋና ደምን የገለጸላቸው ከእግዚአብሔር የተገኘ እውቀት ሲሆን ግን ለመመስከር ያበቃል። አንተ ክርስቶስ
የሕያው እግዚአብሔር ልጅ ነህ። ክርስቶስ ማለት መሲህ የተቀባ ማለት ነው። አስቀድሞ በኦሪት በነቢያት የተነገረልህ ትንቢት የተነገረልህ ዘመን የተቆጠረልህ መሲሁ አንተ ነህ አለው። አንደኛ። ሁለተኛ የእግዚአብሔር ልጅ ነህ፣ በሌላ ቋንቋ እግዚአብሔር ነህ ማለት ነው። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ሊገሉት ይፈልጉ ነበር ይላል። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው እና ክርስቶስ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው፣ መሲህም ነው ብሎ መመስከር ይሄ የመጀመሪያው መሰረት ነው። ከስጋና ከደም የሚገኝም እውቀት አይደለም ነው። ሁለተኛው ጴጥሮስን አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ አለው። ቤተ ክርስቲያኔ የሚለው ቃል ቤተ ክርስቲያን የማንም አለመሆኗን ያሳያል። የክርስቶስ ብቻ ነች። የነገሌ ቤተ ክርስቲያን የምትባል ካለች እሷ ቤተ ክርስቲያን አይደለችም። ምክንያቱም ክርስቶስ ክሌም አድርጓል። ገና ሲመሰርታት ቤተ ክርስቲያኔ ነው ያለው፣ የማንም አይደለችም። አንድ ቀጥሎ ምን አለ? ቤተ ክርስቲያኔን እሰራለሁ ነው ያለው። ቤተ ክርስቲያንን የሚሰራ ማንም አይደለም። ፋውንደሩ እገሌ ነው የሚባል ቤተ ክርስቲያን ከሆነ ያ ቤተ ክርስቲያን አይደለም። በዚህ ዓመተ ምህረት እገሌ መሰረተው የሚባል ቤተ ክርስቲያን የለም። ህንፃውን ሊገነባ ይችላል። ቤተ ክርስቲያንን ግን የመሰረታት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያኔ ብሎ የኔ ብሎ ነው የጠራት። እሰራለሁ ነው ያለው። ሰው አይሰራውም ማለት ነው። ቤተ ክርስቲያንን ሊመሰርት ማንም አይችልም ከተመሰረተው በቀር ብሎ መሰረቱም ክርስቶስ ነው ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። እና አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት። ቤተ ክርስቲያኔ የሚለው ቃል ስለ አንድ ነገር እየተነገረ ነው። ቤተ ክርስቲያኖቼ አላለም። አብያተ ክርስቲያናቴን እሰራለሁ አላለም። ቤተ ክርስቲያኔ ያላት አንዲት ነች። ይቺ ቤተ ክርስቲያን ማነች የሚለውን ማጥናት ነው እንጂ ያለብን ቤተ ክርስቲያን ብዙ ልትሆን አትችልም። ይሄ ፕሉራሊዝም የሚያምኑ ሰዎች አሉ። ያው ሁሉም እኮ ወደ ጌታ ነው የሚያደርሰው የሚባል ትምህርት ጌታ አላስተማረም። ያም ያው ስሙን ነው የሚጠራው፣ ይህም ስሙን ነው የሚጠራው አላለም። ይሄ